ሰላም እንዴት ናችሁ? ሄራ ነኝ። ዛሬ ስለ ቦኔት አመራረጥ አሳያችኋለሁ ማለት ነው። ሰው ይሄንን ለዚህ ቲክቶክ አካውንት ቻናል አዲስ ከሆናችሁ ፎሎ እያደረጋችሁ በየጊዜው የሚጠቅማችሁን ሁሉንም አይነት የፀጉር መንከባከቢያ መንገዶችን በየጊዜው እማደርሳችሁ ይሆናል ማለት ነው። በዚሁ አጋጣሚ ቅባቱን የወሰዳችሁ ሰዎች እና እኔ ጋራ ያላወራችሁ ሰዎች እባካችሁ ኑ። በጣም ብዙ ማወቅ ያለባችሁና ማስተካከል ያለባችሁ ነገሮች ስላሉ እኔ አለሁኝ። መደወል ትችላላችሁ። ቴሌግራም ክፍት ነው። ቲክቶክ ላይ ዲኤም ማድረግ ትችላላችሁ። እኔ ኤቭሪዌይ መምጣት ትችላላችሁ። እኔ አለሁኝ። እሺ ዛሬ ለእናንተ ይድረስልኝ ለከስተመሮችም ይድረስልኝ። እንዴት አድርጋችሁ ነው ቦኔት ግዙ ብላለሁኝና ቦኔት ትክክለኛ ቦኔት አመራረጥ ምን ይመስላል የሚለውን አጠር አድርጌ ቅርታ ጋይስ አሳያችኋለሁ ማለት ነው። የመጀመሪያው ምን መርጥበት እንግዲህ ሶስት አይነት ቦኔቶች አሉ። ሶስት አይነት ቦኔቶችን ኤክስፒሪየንስ አድርጌያለሁ። የመጀመሪያው ቦኔት ምን አይነት ይመስላል? ትክክለኛው ቦኔት ምን ይመስላል? ይሄ ነው ትክክለኛው ቦኔት። በጣም ስስ የሆነ እንደዚህ አይነት ስትራይፕ የሌለው ገመድ የሌለው በጣም ስስ የሆነ ትክክለኛው ቦኔት ይሄንን ይመስላል። ይሄንን ነበር የምጠቀመው። እኔ በአጋጣሚ ስለጠፋብኝ ሁለተኛ ቦኔት ለመግዛት ተገድጃለሁ። ሁለተኛው ቦኔት እንግዲህ ተመሳሳይ ስለመሰለኝ ይሄው አያችሁ አይደለ? ተመሳሳይ ስለመሰለኝ ይሄኛውን ቦኔት ገዛውኝ። በጣም ወረስት የሆነ ኤክስፒሪየንስ ነበረኝ። በጣም ነበር ፀጉር የሚይዘው። በጣም ነበር ፀጉር ቤቢ ሄሬን ክስክስ የሚያደርገው። ጧት ስትነሱ ልክ እንደ ህፃን ልጅ ፀጉራችሁ ድፍት ብሎ የሆነ እንዴት ነው ልስልስ ድፍት ብሎ ነበር መነሳት የነበረብን። ግን በዛ ተቃራኒ እንደዚህ ጭፍርግ ብሎ ስብርብር ብሎ ነበር ስነሳ የነበረው። በጣም ጎድቶብኝ ነበር እውነት ለመናገር የፊት ፀጉሬን። አሁን እሱን ጥየዋለሁ። እሱን ቦኔት መምረጥ የለባችሁም። ሌላኛው ይሄኛው ቦኔት ነው። ሶስተኛው ቦኔት ይሄ ነው። ስትራይፕ አለው። ያኛው ስትራይፕ የለውም፣ ፕላስቲክ ብቻ ነው። ይሄኛው ስትራይፕ አለው። የመጀመሪያው ቆንጆ ያልኳችሁ ደግሞ ምንም አይነት ስትራይፕ የለውም። ሙሉ በሙሉ እንደዚህ አይነት ጨርቅ ነው። አንደኛ ነው። በጣም ቆንጆ ነው እና ይሄኛውን አሁን እኔ ይሄኛውን ለመጠቀም ተገድጃለሁ። ምክንያቱም ያኛውን ማግኘት አልቻልኩም። አሩኑ እንግዲህ ብዙ ጊዜ አውትስቴሽን ነው ማገኛቸው እንደዚህ አይነት እቃዎች ውጭ ሀገር ለማገኛቸው እንደዚህ አይነት እቃዎች ላገኘው አልቻልኩም። እዚህ ሞከርኩኝ። በተለይ ያኛው ወረስት እንደሆነ ካየሁኝ በኋላ ኮምፕሊትሊ መቀየር ፈልጌ ነበረ ግን አላገኘሁትም። ይሄንን ሁለተኛ የተሻለ ምለው ይሄ ነው። ይሄንን ደግሞ በየመንገዱ በየቦታው ታገኙታላችሁ። ስቲል ልዩነት አለው። የመጀመሪያው የምትመርጡበት ዋናው ምንድነው? እንደዚህ ስታረጉት ለስላሳ ነው፣ የተሻለ ነው። ለስላሳ ነው። ደብል ነው። ደብል ባይሆን አሪፍ ነበረ። ደብል ፌስ ነው። ደብል ባይሆን ጥሩ ነው። ምክንያቱም ፀጉራችን ስለሚተነፍስ ስስ የሆነ ነገር ስለሚያስፈልገው ማለት ነው። ደብል ነው። ነገር ግን ያው ለስላሳም ስለሆነ ኦኬ በሚለው ማለት ነው። ሁለተኛው ይሄ ለስላሳ ከሆነላችሁ በኋላ ሁለተኛ የምትመርጡበት መንገድ ይሄኛውን ስስ ይሄኛው ላስቲክ መሆን የለበትም። ልክ እንደዚህ አይነት ጨርቅ መሆን አለበት። እንዳልኳችሁ እንግዲህ ብሎሪያ እርባል ወይንን የምትጠቀሙ ፀጉራችሁን ታቆጣላችሁ። ሁላችሁም ላይ ትንንሽዬ ቤቢ ሄር አለ፣ ቼክ ማድረግ ትችላላችሁ። አሁን ቤቢ ሄራችሁን አይነቃቅልባችሁ ማለት ነው። እንደዚህ ለስላሳ ከሆነ ሁለተኛው መንገድ በምን ትለዩታላችሁ? ይሄ ለስላሳ መሆን አለበት። ወንዶችን በደንብ አዳምጡኝ። ለእናንተ ብዙ ጊዜ ሪኮመንድ ማድረጋችሁ ቦኔት ስለሆነ ማለት ነው። ሁለተኛው ለስላሳ መሆን አለበት ማለት ነው። በሶስተኛ ደረጃ ገመድ ባይኖረው ይመከራል። ምክንያቱም እንዳልኳችሁ በድጋሚ ቦኔቱን ካረጋችሁት በኋላ አዙራችሁ እዚህ ጋር ስለምታስሩት ጥብቅ አርጋችሁ የምታስሩበት ጊዜ በየቀኑ በየቀኑ መደረግ ስላለበት መታሰሩ በየቀኑ በሚሆንበት ጊዜ የቤቢ ሄራችሁን ይጎዳባችኋል። ስለዚህ ባይሆን ይመከራል። ከሆነም ደግሞ አትሊስት ጥብቅ አርጋችሁ አትሰሩት እያልኩኝ በዚህ መልኩ ቦኔታችሁን መምረጥ ትችላላችሁ ማለት ነው። አንደኛ ሁለተኛ ይሄ ነው። ሶስተኛ ይሄ ነው። ወረስት የሆነ ነገር ነው። እሱን በፍጹም እንዳትገዙት፣ ብራችሁን እንዳታባክኑ እያልኩኝ መልካም ቀን እንዲሆንላችሁ እመኛለሁ። ባይ